ሰላም ሰላም የግሩም ጌሚንግ ቻናል ቤተሰቦች እንዴት ናችሁ? ኦኬ ዛሬ የምናየው ደግሞ እንዴት ከሌላ PS3 ወደ ሌላ PS3 ጌም ኮፒ ማድረግ እንደምንችል ነው። ኢዚሊ ማለት ነው። ከጓደኞቻችሁ ኦር ከሰማን እንዴት አድርጋችሁ ኮፒ አድርጋችሁ ወደ ራሳችሁ PS መጫወት እንደምንችሉ ኢዚ ዌይ ነው ማሳያችሁ። ኦኬ ፈርስትሊ ጀልብሬክ መሆን አለበት ፔሱ እና ይሄን ሊሆን ይገባል። ኮፒ የምናደርግበትም ይደረግበትም ማለት ነው። እንደዛ ከሆነ በኋላ የግድ ሙልቲማን ታስፈልጋለች። ሙልቲማን የሌላችሁ ቴሌግራም ላይ ምናምን ጠይቁን እናዘጋጅላችኋለን። ከዛ እሱ ካለን በኋላ ምንድነው ፈርስት ስቴፕ፣ አሁን ኮፒ ማድረግ የፈለኩት ብለር ነው እንበል። ከዛ ብለር ነው የፈለኩት ሙልቲማን ላይ በመግባት ኦኬ ይሄን ስላላረግ ነው ሶሪ ለተፈጠረው ግሊች። ፈርስሊ ይሄን እናረግና ፒኤሳችንን ኦኬ። ለዚህ የምትጠቀሙት ኮፒ ለማድረግ የምትጠቀሙት ፍላሽ ድራይቭ የግድ በፋት ሰርቲቱ ፎርማት የተደረገ መሆን አለበት። አለበለዛ ፒኤስ3 ዲቴክት ሊያደርገው ይችላል። ኦኬ ሙልቲማን እንዲህ ሲከፍትል እንደዚህ ላይመጣላችሁ ይችላል። አብዛኛውን ጊዜ ብቻ ሰሌክት እና ስታርት ነው የምነኩት ማለት ነው። ካልመጣላችሁ እንደዚህ ኦር ደግሞ ጥግ ላይ በመሄድ ፋይል የሚላል ኦር ደግሞ ከዛ ሩት PS3 ሩት የሚለው ላይ እንገባለን። PS3 ሩት የሚለው ላይ ከገባን በኋላ ትንሽ ድሪፍት ስለሚያደርግ ነው ሶሪ ጀስቲኩ። ከዛ ወደ እዚህ ጋር ይታያችኋል HDD 0 ወደሚለው ነው የምንገባው። HDD 0 እሱ ላይ ከገባን በኋላ ጌም እዚህ ጋር ጌምስ የሚሉት አለ አይደለ? በካፒታል ሳይሆን በስሞል የተጻፈው ላይ ማለት ነው። በስሞል የተጻፈው ላይ እንገባና ጌማችንን እንፈልጋለን ማለት ነው። አሁን ለምሳሌ ይሄ እንዳለ መታየት ጌሞች ናቸው ኦር ደግሞ የሆነ ፋይል ናቸው ማለት ነው። ስሊፒንግ ቦክስ ነው ያለው ኦልሬዲ ዲሌት ስላደረኩት ኦኬ ብለርን አግኝተናል። እንደዚህ ካገኘነው በኋላ አሁን ፒኤልኤስ 79 ኦልሞስት 00759 ነው የሚለው። ከዛ ሴቭ ዳታ ብቻ እንዳይሆን ቼክ እናደርገዋለን ማለት ነው። ፕሮፐርቲውን ነው የምናየው። ከዛ እሺ መጀመሪያ ፕሮፐርቲው አንዳንዴ ሴቭ ዳታ ብቻ ሊሆን ይችላል፣ ጌሙ ላይ ሆን ይችላል ነው እሱን ነው የምናየው። ይሄ ሴቭ ዳታ ነው እንዳልኳችሁ 1 ጂቢ ብቻ ነው። ኦኬ እዚህ ጋር አግኝተነዋል በኤንፒ ምናምን በሚል ካያችሁት በተመሳሳይ ነበር ማለት ነው። ከዛ እሱ ላይ እንገባለን። አይ ቲንክ አይሆፕ ራሱ ነው ብዬ አስባለሁ። ብለር ራሱ ነው። ከዛ በመውጣት ኤንፒ 00 ምናምን 759 የሚል አለ። ቅርታ ጀስቲኮ ትንሽ ሪፍት ስለሚያደርግ ነው። እሺ ኦኬ ይቅርታ ለተፈጠረው ግሊች ጀስቲኮ ትንሽ ሪፍት እያደረገ ስለነበር ነው። ያው ፋይሉን አግኝተናል። ይሄኛው ነው 0.8 ኤንኢፒ 00759 ምናምን ነው። ከዛ ፕሮፐርቲውን ቼክ ስናደርገው ኦልሞስት 6 ጂቢ ነው። አያችሁት? ከቅድሙ የቅድሙ 1 ጂቢ ነው። ከዚህ ሴቭ ፋይል ስለሆነ ማለት ነው።
ከዛ ወደኋላ በመመለስ ምንድነው የምናደርገው? ኦን ነካለን። ከዛ ኮፒ እንላለን ማለት ነው። ኦኬ ፍላሻችን እንደነገርኳችሁ ቅድም በፋት ሰርቲቱ ፎርማት መሆን አለበት እና ይበልጥ ደግሞ ሳንዲስክ ምናምን ቢሆን ፍላሹ ኢዝ ፐርፌክት። ከዚህ እነዚህ ብረት ፍላሾች አብዛኛውን ጊዜ ኮራፕት ስለሚያደርጉ ፋይል ማለት ነው። ሳንዲስክ ቢሆን ተመራጭ ነው እና ፋት ሰርቲቱ መሆኑን እንዳዘነ ደግሜ እነግራችኋለሁ። በፋት ሰርቲቱ ፎርማት መሆን አለበት። ከዛ ልክ እንደዚህ ያገኘነውን ፋይል ጌሙን የምንፈልገው ነው ኮፒ ካለን በኋላ ልክ አሁን እዚህ ጋር ስለከፈትኩ ነው ሶሪ እንደዚህ ስንገባ ፍላሽን ስንሰካው ይመጣል ዴቭ ዩኤስቢ ምናምን ብሎ ይመጣል ማለት ነው። ጂቢውንም ይኸው 29 ሺህ ምናምን 32 ጂቢ ስለሆነ እዛ ውስጥ እንገባና what we gonna do is just paste the game ኦን ነካለን ፔስት እንለዋለን ማለት ነው። yes እንለዋለን ከዛ ኮፒ ያደርጋል ማለት ነው። ትንሽ ጊዜ ስለሚፈጅ ከኮፒ በኋላ ያለውን ደግሞ መተን ምን ይሆናል ማለት ነው። ኦኬ ጨርሷል። ከጨረሰ በኋላ ምንድነው ማድረግ ያለብን? አንፕለግ ነው የምናደርገው ዩኤስቢ ፍላሽን ማለት ነው። ፍላሻችን እንደዚህ ከለቀለም በኋላ ኦር ሃርድ ዲስክም ሊሆን ይችላል ብቻ ፋት ሰርቲቱ መሆኑን እንዳትዘነጉ እና ወደ ቀጣዩ ፔስ እንሄዳለን ማለት ነው። ይሄኛው ሁለተኛው ፔስ ነው ጌሙን ገለብጥበት ሴም ስቴፕ ነው የምንከተለው ከቀደሙ ጋር ማለት ነው። እኔ ኦልሬዲ ጀል ብሬክ ስላደረኩት ማለት ነው ይሄን ስላበራው ቀጥታ ሙልቲማ ላይ ነው መግባት የሚጠበቅብኝ። ኦኬ ፍላሻችሁንም መሰካት አለባችሁ። ኦልሬዲ እኔ ስለሰካሁት ነው ተሰክቷል። እዛ ወደ ሙልቲማ እንሄዳለን ማለት ነው። ኦኬ ስለ ጌሚንግ አዳዲስ መረጃዎች የምትፈልጉ ከሆነ ቴሌግራማችን ጆይን ማድረግ እንዳይረሳ። ምንም አይነት ጥያቄ ካላችሁ በቀጣይ ምን አይነት ቪዲዮ እንዲሰራላችሁ እንደምትፈልጉ ኮሜንት ላይ ጻፉልን። እናመሰግናለን። ኦኬ ስክሪፕት እንጠብቅና ኦኬ እዚህ ጋር ኦልሬዲ ስለተከፈተ እዚህ ጋር እና ላሳያችሁ ማለት ነው። አይቀድም ስቴፕ ነው የምንከተለው። እንከፍተዋለን። ከዛ ወደ ዩኤስቢ ወደ ሚለው ነው የምንሄደው ማለት ነው። ዩኤስቢ ላይ እንገባለን። ከዛ ይሄው የቀደሙ ብለር ጌም ሙሉ ቪዲዮን መከታተል እንዳለባችሁ እንዳዘነጉ። ኮፒ ማድረጋችሁ ብቻ መገልበጣችሁ ብቻ ጌሙን ፊት ለፊት ያመጣላችሁ። እሱን እንዳትረሱ፣ እስከ መጨረሻው መከታተል አለባችሁ። ከዛ እንከፍታለን። ከዛ ወደ ኤችኤችዲ ወደሚለው ነው የምንመጣው። ከዛ በኋላ ስሞል ካፒታሉ ላይ አይደለም ስሞሉ ላይ እሺ፣ ስሞል በስሞል ይጻፋል አይደል? እሱ ላይ ነው ኮፒ የምናደርገው ማለት ነው። ውስጥ እንገባለን። ከዛ ዝቅ በማድረግ ይችላል ኦ በመንካት ፔስት እንላለን ማለት ነው። ኦኬ ኮፒ ሲያደርግ ትንሽ ታይም ሊወስድ ስለሚችል ኮፒ አድርገው ከጨረሰ በኋላ እንመለሳለን ማለት ነው። ኦኬ ጨርሷል። ኮፒ አድርጎ ከጨረሰ በኋላ we don't need to do anything። እንደምታዩት ይሄ ነው ጌም። ከፍቼ ላሳያችሁ። ብለር ጨርሷል። እዛ እንወጣለን ከዚህ ማለት ነው። በድጋሚ ከረብ እንዳይረሳ ሰብስክራይብ ማድረግን እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ ማስቀመጥም እንዳትረሱ። ምንም አይነት ጥያቄ ማለት ነው። ኦኬ እንደምታዩት ኮፒ አድርገናል፣ ግን there is nothing ሪስታርት የምናደርገው ነው አይመጣም። ኦኬ ምንድነው የምናደርገው? ተርን ኦን ሲስተም ተርን ኦን እናደርገው። ካጠፋ ነው በኋላ ምንድነው የምናደርገው? እዚህ ጋር በመምጣት ሆልድ ነው የምናደርገው ማለት ፓወር በተኑን ጫን አድርገን እንይዛለን ማለት ነው። ቢፕ ሰምተን እስኪጠፋ ድረስ ቢፕ ይልና አንድ ቢፕ ሁለት ቢፕ ከዛ ይጠፋል ማለት ነው። ከዛ ደግመን እንይዘውና ስንት 3 ቢፕ እንጠብቃለን። 2 ቢፕ ኦር 3 ቢፕ እንጠብቃለን ማለት ነው። ቲት እንጠብቃለን። አፍተር ዳት እንለቀዋለን ማለት ነው። ልክ እዚህ ጋር እንደምታዩት ፔስ አገናኙ ጆይስቲካችሁን እኔ ኦልሬዲ ከኬብል ጋር ስላገናኙት ነው አገናኙ ይላል። ከዛ እንደዚህ ይመጣላችኋል። ሴፍ ሙድ ውስጥ ካረጋችሁት በኋላ ሪቢልድ ዳታቤዝ ይላል። ሪቢልድ እዛ የስ እንለዋለን ማለት ነው።
ሪቪል ዳታቤዝ እንደዚህ ፓወር በተኑ ምናምን ለሚያስቸግራችሁ ሰዎች አለች ፒኬጂ ፋይል፣ እሱንም እኛ ቴሌግራም ላይ ማግኘት ትችላላችሁ። ሪቪል ዳታቤዝ የምታደርጉባት ማለት እንደዚህ ፓወር በተን ሳትጫኑ ምናምን ሪቪል የምታደርጉበት አለች። ይሄኛው ነው ማኑዋሉ ዘይስ እንለዋለን። እዛ ማየስ እንለዋለን። ከዛ ይኸው እንደምታዩት ዳታቤዝ ኦን ሲስተም ስቶሬጅ ዊል ቢ ሪቢልድ ይላል። ያው ሪቢልድ ካልሆነ ያመጣውን ጌም የPS3 እና የPS4 ሪቢልድ ይለያል። የPS4 ሪቢልድ ኢቨን ጌሞችን እንዳለ ሊያጠፋባቸው ራሱ ይችላል። ዛይሳት ያደርጋል ራሱ ከዛ በኋላ እንዴት ነው ኢኔብል እናደርጋለን። ብለር መጥቷል እንደምታዩት ጌሙ ከች ብሏል ማለት ነው። ኢኔብል አድርገን ከፍተን መጮት ነው ማለት ነው። ኦኬ እንደምታዩት ነው ኮፒ ያደረጉን ሙሉ ስቴፕ አሳይቻችኋለሁ። ሌላም ጥያቄ ካላችሁ አሳያችኋለሁ ማለት ነው። እንዴት የአይሱ ጌሙን መጫወት እንደምትችሉ ምናምን ስንም ከፈለጋችሁ ቪዲዮ እንዲሰራ ኮሜንት ላይ መጻፍ ብቻ ነው የሚጠበቅባችሁ። የPS4 ጀልብሬክ ብቻ ጥያቄ የሚሆንባችሁን ነገር ጠይቁ። እዚሁ ቪዲዮ እንሰራላችኋለን። ቴሌግራም መቀላቀል እንዳይረሳ፣ ሰብስክራይብ እንዳይረሳ። ቻው